ሚስት ወይም ፍቅረኛህ ስለገጠማት ከባድ ችግር ስትነግርህ አንተ መፍትሄ ለመስጠት እየሞከርክ ጭራሽ ተጣልታችሁ ታውቃላችሁ? ይህ በብዙ ትዳሮችና የፍቅር ግንኙነቶች ውስጥ በየቀኑ የሚፈጠር ጥልቅ የስነ ልቦና አለመግባባት ነው። ዛሬ በዚህ ቪዲዮ ወንዶችና ሴቶች ችግርን በሚያወሩበት ጊዜ ያላቸውን የስነ ልቦና ልዩነት እና ይህንን አለመግባባት በቀላሉ ፈትቶ ጠንካራ ፍቅር መገንባት የሚቻልባቸውን 3 ወርቃማና ጠቃሚ መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ይህ የሚሆነው እንዴት መሰላችሁ? በሳይኮሎጂ ዓለም ወንዶች በተፈጥሯቸው ችግር ፈች ናቸው። አንድ ችግር ሲፈጠር ወዲያውኑ አእምሯቸው እንዴት ላስተካክለው ወደሚለው መፍትሄ ይሮጣል። ይህ ለቤተሰባቸው ያላቸውን ጥልቅ ኃላፊነት ያሳያል። ነገር ግን እኛ ሴቶች የሆነ የገጠመንን ከባድ ቀን ወይንም የሥራ ቦታ ችግር ስናወራችሁ ሁልጊዜ መፍትሄ ፈልገን አይደለም። አብዛኛውን ጊዜ የምንፈልገው መደመጥ ነው። እናንተ ገና ንግግራችን ሳንጨርስ እንደዚህ ማድረግ ነበረብሽ፣ ለምን እንደዚህ አላደረግሽም፣ ይህ እኮ ቀላል ነው ብላችሁ መፍትሄ ሲደረድሩልን ሳታስቡት የኛን ስሜት አሳንሳችሁ እንዳያችሁት ሆኖ ይሰማናል። በጭራሽ አልተረዳኝም የሚል የብቸኝነት ስሜትም ይፈጥርብናል። ታዲያ ከዚህ ስሜት መጋጨት እንዴት መውጣት እንችላለን? እነሆ 3ቱ መፍትሄዎች። አንደኛ፣ አማካሪና ዳኛ ከመሆን ይልቅ ማዳመጥን ማስቀደም። ሚስትህ የሆነ የገጠማትን ነገር ስትነግርህ ወዲያውኑ መፍትሄ አትስጥ። አይኗን እያየህ ሐሳቧን ሳታቋርጥ በጥሞና አዳምጣት። ከልብ መደመጥ ራሱ ትልቅ ሕክምና ነው። ሁለተኛ፣ ስሜቷን መረዳት እና እውቅና መስጠት። ከመምከር በፊት አይዞሽ፣ ይህ ሁሉ ማሳለፍሽ በጣም ያሳዝናል ብለህ ስሜቷን እንደተረዳህላት አሳይ። ህመሟንና ድካሟን መረዳትህ ከማንኛውም መፍትሄ በላይ ያረጋጋታል። ሶስተኛ፣ ከመምከር በፊት ፍላጎቷን መጠየቅ። ንግግሯን ከጨረሰች በኋላ በጣም ያሳዝናል፣ እኔ ምን እንዳግዝሽ ትፈልጊያለሽ ብለህ ጠይቃት። እመነኝ፣ ያኔ ከማንም በላይ ታከብርሃለች፣ ትወድሃለችም፣ መፍትሄውንም ራሷ ታገኘዋለች። እውነተኛ ፍቅር መፍትሄ በመደርደር ሳይሆን በትዕግስት በማዳመጥ ይገለጻል። ዛሬ ከዚህ ቪዲዮ ምን አገኛችሁ? እስኪ ሐሳብህን እና ልምድህን በኮሜንት ንገረኝ። መፍትሄ ልስጥ ብለህ ከሚስት ወይም ከፍቅረኛ ጋር ተጋጭተህ ታውቃለህ? አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮን ሰብስክራይብ ያድርጉ።